በጋዜጠኝነት ዓለም ውስጥ አንድ የማይታጠፍ ሕግ አለ። ጋዜጠኛ ሁልጊዜ ታሪክን ይዘግባል እንጂ እሱ ራሱ ታሪክ መሆን የለበትም። ነገር ግን ራሱ የፈጠረውን ሲኦል ራሱ በደምና በቃላት እየሳለ ለዓለም የተረከ አንድ ሰው አለ። ቦታው መቄዶንያ ኪቼቮ የተባለች ጸጥተኛ ከተማ። በ2003 ዓመተ ምህረት በከተማዋ ላይ አንድ አስፈሪ ጥላ ጠላ። እድሜያቸው የገፋና ምንም የመከላከል ችሎታ የሌላቸው አሮጊቶች በየቀኑ መጥፋት ጀመሩ። ከቀናት በኋላ ግን አካላቸው በአሰቃቂ ሁኔታ ተቆራርጦ በስልክ ሽቦ ታስሮ በቆሻሻ ላስቲክ ተጠቅልሎ በየጫካው ይጣላል። ይህንን አስፈሪ ወንጀል ተከታትሎ ለሀገሪቱ ታላላቅ ጋዜጦች የሚዘግብ አንድ ጀግና ጋዜጠኛ ተነሳ፣ ቭላዶ ቴናቭስኪ። የሱ ዘገባዎች ከመደበኛ ጋዜጠኝነት በላይ ነበሩ። ፖሊስ እንኳን ያላገኘው ሚስጥር ገዳዩ የተጠቀመበትን የስልክ ሽቦ አይነትና የወንጀሉን ስነ ልቦና ትንታኔ በጥልቀት እየተነተነ ጻፈ። ህዝቡም መርማሪዎቹ አቃታቸው ሚስጥር የሚያወጣውን ይህንን ጋዜጠኛ እንደ ከተማው አይን አድርገው አዩት። ነገር ግን ፖሊስ አንድ ነገር አስተዋለ። ጋዜጠኛው በየቀኑ በጋዜጣው ላይ የሚዘግባቸው ዝርዝር መረጃዎች ሊታወቁ የሚችሉት በሁለት አካላት ብቻ ነበር። አንደኛው ፖሊስ ሲሆን ሁለተኛው ደግሞ ራሱ ገዳዩ ነበር። ከተማዋን ያሸበረው ጨካኝ ተኩላና የወንጀሉን ዝርዝር ለህዝብ የሚያቀርበው የተከበረው ጋዜጠኛ አንድ ሰው ነበሩ። ራሱ የገደላቸው ሴቶች ደም ሳይደርቅ በብዕሩ ታሪካቸውን የጻፈው ገዳዩ ጋዜጠኛ። ይህ ጨካኝ ጋዜጠኛ የሰራውን ስህተት፣ የፖሊስን አስደናቂ ምርመራ ጥበብና በስተመጨረሻ በእስር ቤት ክፍል ውስጥ የተፈጸመውን ሚስጥራዊ አሟሟቱን ሙሉ ታሪክ አሁን እንጀምራለን። ማዕዘነ ዓለሞች ነን። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው አስነዋሪ ወንጀል ከመግባታችን በፊት መጀመሪያ ወደ ኋላ ተመልሰን ይህ ሰው ማነጻጸሪያ የማይገኝለት ባለ ሁለት ሰይፍ ህይወት እንዴት ሊኖረው እንደቻለ ማየት ይኖርብናል። መቄዶንያ ውስጥ የምትገኘው ኪቼቮ የምትባለው ከተማ ሁሉም ሰው እርስ በርሱ የሚተዋወቅባትና ትልቅ ወንጀል የማይሰማባት ጸጥተኛ የማህበረሰብ ክፍል የሚኖርባት ስፍራ ነበረች። በዚች ከተማ ውስጥ ቭላዶ ቴናቭስኪ የሚባለው ጋዜጠኛ ከ20 ዓመታት በላይ በታማኝነት ያገለገለ፣ በትዳር ህይወቱ 2 ልጆችን ያፈራና ጎረቤቶቹ ፍጹም ጨዋ ሰው ነው ብሎ የሚመሰክሩለት ሰው ነበር። እሱ እንደ ኖቫ መቄዶንያና እንደ ሞርኒንግ ኒውስ ላሉ ታላላቅ የሀገሪቱ ጋዜጦች የሚጽፍ አንጋፋ ባለሙያ ነበር። ታዲያ ይህ ፍጹም ሰላማዊ የሚመስለው ጋዜጠኛ ወደ ጨካኝ ገዳይነት የተቀየረው መቼ ነው? የወንጀል ስነልቦና ባለሙያዎች የቭላዶን ታሪክ መመርመር ሲጀምሩ ወደ ጥልቅና ጨለማው የልጅነት ህይወቱ ለመግባት ተገደዱ። ቭላዶ ቴናቭስኪ ከእናቱ ጋር የነበረው ግንኙነት እጅግ አስቸጋሪና በበቀል የተሞላ ነበር። እናቱ በጣም ጥብቅ፣ በልጇ ህይወት ላይ ሙሉ ቁጥጥር የምታደርግና በትንሽ በትልቁ የምታጠቃው ሴት ነበረች። ቭላዶ እያደገ ሲሄድ በውስጡ ለአባቱ ትልቅ ፍቅር፣ ለእናቱ ደግሞ እጅግ የበረታ ጥላቻን እያሳደገ መጣ። ይባስ ብሎም በ1990 ዓመተ ምህረት አካባቢ አባቱ ራሱን አጥፍቶ መሞቱ የቭላዶን አእምሮ ሙሉ በሙሉ አናጋው። እሱ ለአባቱ መሞት እናቱን ተጠያቂ ያደርግ ነበር። ጊዜያት አለፉ። እናቱ በጽዳት ስራ ላይ ተሰማርታ ትሰራ የነበረ ሲሆን ከእርሷ ጋር የነበረው ፍጥጫ ግን አልበረደም። የስነ ልቦና ባለሙያዎች እንደሚሉት ቭላዶ እናቱን በቀጥታ መግደል አልቻለም። ነገር ግን በውስጡ የነበረው ቁጣና በቀል ለመወጣት ሌላ መንገድ መረጠ። በከተማ ውስጥ የሚኖሩ ልክ እንደ እናቱ እድሜያቸው የገፋ እንደ እናቱ በጽዳት ስራ ላይ የተሰማሩና የባህሪ መመሳሰል ያላቸውን ሴቶች ማደን ጀመረ። እያንዳንዱን ሰለባውን ሲመርጥ እናቱን እየገደለ እንዳለ ያስብ ነበር። አሁን ጋዜጠኛው የብዕር ቀለሙን ወደ ሰው ደም ለመቀየር ሙሉ በሙሉ ተዘጋጅቷል። ከተማዋን ለዓመታት የሚያናውጠው የአስፈሪ ወንጀል ማዕበል ሊጀምር ጥቂት ቀናት ብቻ ቀሩት። በ2003 ዓመተ ምህረት በኪቼቮ ከተማ ውስጥ የሚኖሩ ነዋሪዎች ታሪካቸውን ሙሉ በሙሉ የሚቀይር አንድ አሰቃቂ መርዶ ሰሙ። ከተማዋ በጣም ትንሽ ከመሆኗ የተነሳ ሁሉም ሰው እርስ በርሱ ስም ጠርቶ የሚተዋወቅባት ስፍራ ነበረች። በዚህ ሰላማዊ ከተማ ውስጥ ሚትራ ሲሚያኖስክ የምትባል የ60 ዓመት አሮጊት በድንገት ከዓይነ ህሊና ጠፋች። መጀመሪያ ላይ ቤተሰቦቿና ጎረቤቶቿ ግራ ተጋብተው ነበር። ምናልባት ገጠር ያሉ ዘመዶቿን ለመጠየቅ ሄዳ ይሆን ወይስ የሆነ ቦታ መንገድ ጠፍቷት ይሆን የሚሉ ግምቶች ነበሩ። ነገር ግን ቀናቶች እያለፉ ሲሄዱ ፍርሃቱ እየጨመረ መጣ። ፍለጋው ከተጀመረ ከጥቂት ቀናት በኋላ ያልታሰበው አስደንጋጭ ድንጋጤ እውን ሆነ። የሚትራ አስከሬን በአካባቢው በሚገኝ
አንድ ሰው በማይበዛበት የቆሻሻ ገንዳና ገለልተኛ ስፍራ አቅራቢያ ሕይወቷ አልፎ ተገኘ። አስክሬኗ ሙሉ በሙሉ እርቃኗን የነበረች ሲሆን በአሰቃቂ ሁኔታ ተደፍራ ታንቃና በፕላስቲክ ተጠቅልላ ተጥላ ነበር። ይህ ወንጀል በከተማዋ ታሪክ ታይቶ የማይታወቅ በመሆኑ መላው ሕዝብ ማመን አቃተው። ፖሊስ ወንጀለኛውን ለማደን ሰፊ ዘመቻ ቢጀምርም ገዳዩ ፍንጭ ባለመተው ምክንያት ምርመራው መቆሚያ አጣ። የመጀመሪያው ግድያ ከተፈጸመ በኋላ ከተማዋ ገና ሳታገግም ጭራቁ ሁለተኛ ኢላማውን መረጠ። በ2004 ዓ.ም ሊቢዮ ካሊኮስካ የተባለች የ56 ዓመት ሴት በተመሳሳይ ሁኔታ ከቤቷ ወጥታ አልተመለሰችም። ከቀናት በኋላ የአስክሬኗ ሁኔታ ልክ እንደ መጀመሪያዋ ሰለባ በአሰቃቂ ሁኔታ ተቆራርጦና በፕላስቲክ ተጭኖ ተገኘ። በ2007 ዓ.ም ደግሞ ሶስተኛዋ ሰለባ ዚቫና ቶሜልክስካ የተባለች የ60 ዓመት አሮጊት በተመሳሳይ ሁኔታ በአሰቃቂ ሁኔታ ተገደለች። መርማሪዎቹ አሁን ከአንድ ተራ ድንገተኛ ገዳይ ጋር ሳይሆን ፍጹም አስፈሪና ስልት ካለው ነፍሰ ገዳይ ጋር እየተጋፈጡ መሆናቸውን አወቁ። ገዳዩ ሰለቦችን የሚያስርበትና የሚያሰቃይበት የራሱ የሆነ ምስጢራዊ ጥበብ ነበረው። ሴቶቹን በኬብል ወይም በስልክ ሽቦ አጥብቆ ያስራቸዋል፣ ለሰዓታት ያሰቃያቸዋል። ከዚያም ጥቅል ወፍራም የቆሻሻ ላስቲክ ውስጥ ከቶ በገመድ በጥንቃቄ ካሰረ በኋላ ምሽት ላይ ጥሏቸው ይሰወራል። የኪቼቮ ከተማ ነዋሪዎች ማታ ማታ ከቤታቸው መውጣት አቆሙ። ከተማዋ የሙት ከተማ ሆነች። ከተማዋ በፍርሃት በምትናወጥበትና ሁሉም ሰው በር ዘግቶ በሚቀመጥበት በዚህ አስቸጋሪ ወቅት ህዝቡ መረጃ ለማግኘት የሚጓጓለት ጋዜጣ በጉጉት ይጠብቅ ነበር። በዚህ ጋዜጣ ላይ ደግሞ የቭላዶ ታኒቪስኪ ብዕር በኃይል ይጮህ ነበር። እሱ ስለ ግድያዎቹ የሚጽፋቸው ዘገባዎች እጅግ ጥልቅ፣ ስሜትን የሚነኩና የአንባቢን ልብ የሚሰብሩ ነበሩ። ታኒቪስኪ በዘገባዎቹ ውስጥ ፖሊሶችን በግልጽ ይተች ነበር። እንዴት ይህንን ጭራቅ መያዝ ያቅታችኋል? ከተማዋን እስከ መቼ በፍርሃት ታኖራላችሁ? እያለ መርማሪዎቹን ያፋጠጥ ነበር። ሌላው ቀርቶ የተጎጂዎችን ቤተሰብ ቤት እየሄደ ይጠይቅ፣ ያጽናናና መረጃ ይሰበስብ ነበር። ህዝቡ ታኒቪስኪን እንደ እውነተኛ የህዝብ ድምጽና ለፍትህ የሚቆረቆር ጀግና ባለሙያ አድርጎ አየው። ነገር ግን ማንም ሊገምቱ የማይችለው ታላቅ ምስጢር፣ ታኒቪስኪ እነዚህን ዜናዎች በቢሮ ውስጥ ተቀምጦ በስሜት ሲጽፍ በውስጡ በክፋት ደስታ ይስቅ ነበር። ምክንያቱም እሱ እያወገዘ የጻፈው የሌላ ሰውን ወንጀል አልነበረም። ራሱ በገዛ እጁ የፈጸመውን የሴቶችን የመጨረሻ ጩኸት ድምጽ እየሰማ ያፈሰሰውን የደም ታሪክ ነበር። ጭራቁና ጀግናው በአንድ ሰው አካል ውስጥ ተደብቀው ነበር። በወንጀል ታሪክ ውስጥ አንድ የማይታጠፍ እውነታ አለ። ፍጹም ወንጀል የረከሰ ነው። እያንዳንዱ ነፍሰ ገዳይ በሚፈጽመው ወንጀል ቁጥር በራሱ ላይ የሚኖረው መተማመን በዚያው ልክ እየጨመረ ይሄዳል። በመጨረሻም ያ የናኘ መተማመኑ ለጥፋቱ ትልቁን በር ይከፍታል። ቭላዶ ታኒቪስኪ የሚሆነው ልክ እንደዚሁ ነበር። ታኒቪስኪ ለዓመታት ፖሊስን ማታለል በመቻሉ ራሱን እንደ ፍጹም ጥበበኛ አድርጎ መቁጠር ጀመረ። ማንም ሊደርስብኝ አይችልም የሚለው ስሜቱ በራስ መተማመኑን ሰማይ ያደረሰው። ግንቦት 2008 ዓመተ ምህረት ላይ ስለ መጨረሻዋ ሰለባ ስለ ዚቫና ቶሜልክስካ አሰቃቂ ግድያ የሚገልጽ ረጅም ዘገባ ለሚያገለግለው ጋዜጣ አበረከተ። ይህ ዘገባ ግን ተራ የዜና መረጃ አልነበረም። ይልቁንም ወንጀሉ የተፈጸመበትን ሁኔታ ከመርማሪዎቹ በላይ በዝርዝር የሚያብራራ ጽሑፍ ነበር። ታኒቪስኪ በጽሑፉ ላይ ገዳዩን ሰለባውን ለማሰር የተጠቀመበትን የኬብል ገመድ አይነት በስም ጠቅሶ በዝርዝር ጻፈ። ይህ ዘገባ በወጣ ዕለት በኪቼቮ ፖሊስ ጣቢያ ውስጥ ትልቅ ግርምትን ፈጠረ። የከተማዋና መርማሪዎች የጋዜጣውን መስመር ደጋግመው አነበቡት። ምክንያቱም ገዳዩ ሴቶችን ለማሰር የተጠቀመበትን ልዩ የኬብል አይነት ፖሊስ ለሕዝብም ሆነ ለሚዲያ ፈጽሞ ይፋ አላደረገውም ነበር። ይህንን መረጃ ሊያውቅ የሚችለው ወንጀሉን የፈጸመው እውነተኛው ጭራቅ ብቻ ነበር። መርማሪዎቹ በታኒቪስኪ ላይ ከፍተኛ ጥርጣሬ አሳደሩ። ነገር ግን በሕግ ፊት ሰውን በጥርጣሬ ብቻ መክሰስ አይቻልም። የማይካድ ጠንካራ ማስረጃ ያስፈልግ ነበር። ፖሊስ በሚስጥር የጋዜጠኛውን ዕለት ተዕለት እንቅስቃሴ መከታተል ጀመረ። ታኒቪስኪ ሳይጠረጥር በየቀኑ የሚጠቀምባቸውን ቁሶች፣ የጠጣበትን ብርጭቆና የተዋቸውን ፍንጮች በመሰብሰብ የዲኤንኤ ናሙና አወጡ። ከዚህ ቀደም በተፈጸሙት ሶስቱም ግድያዎች ላይ ገዳዩ ተጎጂዎችን አስገድዶ ከመድፈሩ የተነሳ በሰውነታቸው ላይ የገዳዩ ፈሳሽና
የፀጉር ናሙናዎች ተገኝተው በቤተ ሙከራ በጥንቃቄ ተቀምጠው ነበር። የመቄዶንያ ፎረንሲክ ባለሙያዎች የጋዜጠኛውን ዲኤንኤ ከተጎጂዎቹ ላይ ከተገኘው ማስረጃ ጋር አነጻጸሩት። ሰኔ 2008 ዓመተ ምህረት ላይ ውጤቱ ሲመጣ መላው የፖሊስ አባላት በድንጋጤ እንዲቀዘቅዙ አደረገ። የዲኤንኤ ውጤቱ 100% ገጠመ። እውነተኛው ገዳይ ሌላ ሳይሆን ራሱ የተከበረው ጋዜጠኛ መሆኑ በምርመራ ተረጋገጠ። የቭላዶ ታኔቪስኪ መያዝ መላውን መቄዶንያ ብቻ ሳይሆን ዓለም አቀፍ የዜና ማዕከላትንም ጭምር ያስገረመ ክስተት ሆነ። የቢቢሲና የሲኤንኤን ጋዜጠኞች ሳይቀሩ ገዳዩ ጋዜጠኛ በሚል ርዕስ ሰበር ዜናዎችን አስተላለፉ። በአንድ ወቅት በከተማው የተከበረ የነበረ ሰው አሁን ማንም ሊያዩ የማይፈልገው ጨካኝ ጭራቅ ሆኖ ተቆጠረ። ታኔቪስኪ ቶቮቶ ወደሚገኘው ከፍተኛ ጥበቃ ወደሚደረግበት እስር ቤት ተወሰደ። በቁጥጥር ስር በዋለበት የመጀመሪያዎቹ ቀናት ውስጥ ከጠበቃውም ሆነ ከመርማሪው ጋር ብዙም አልተነጋገረም። ፍርድ ቤት ቀርቦ የዕድሜ ልክ እስራት እንደሚጠብቀው እሙን ነበር። ነገር ግን ሕግና ፍርድ ቤት የራሳቸውን ውሳኔ ሳይሰጡ በፊት ታኔቪስኪ የራሱን ፍጻሜ ለመጻፍ ወሰነ። ሰኔ 22 ቀን 2008 ዓመተ ምህረት በማለዳ የታኔቪስኪ አስክሬን በታሰረበት ክፍል ውስጥ ወለል ላይ ተገኘ። የአሟሟቱ ሁኔታ ግን እስካሁን ድረስ በወንጀል ታሪክ ውስጥ ትልቁ እንቆቅልሽ ሆኖ የኖረ ነው። ታኔቪስኪ ሕይወቱ አልፎ የተገኘው በክፍል ውስጥ በነበረች ትንሽ የውሃ ባሊ ውስጥ ጭንቅላቱ ተዘፍቆ ነበር። ፖሊስና የሕክምና ባለሙያዎች ወዲያውኑ ምርመራ ጀመሩ። አንድ ሰው በራሱ ፍቃድ በጣም ትንሽ በሆነ የውሃ ባሊ ውስጥ ጭንቅላቱን አጥልቆ እንዴት ራሱን ሊያጠፋ ይችላል የሚለው ጥያቄ የብዙዎችን አእምሮ ወጠረው። የፎረንሲክ ባለሙያዎቹ ባደረጉት ምርመራ ግን በሰውነቱ ላይ ምንም አይነት የድብደባ ወይም የግዳጅ ምልክት አላገኙም። የመጨረሻው የፖሊስ ሪፖርት ታኔቪስኪ ራሱን አጥፍቷል የሚል ድምዳሜ ላይ ደረሰ። ሆኖም ግን ሚስጥሩን ሙሉ በሙሉ ይዞ ወደ መቃብር ወረደ። የቭላዶ ታኔቪስኪ ታሪክ ለዓለም ጋዜጠኝነት ትልቅ ጠባሳ ጥሎ ያለፈ ክስተት ነው። እሱ በቃላትና በብዕር ሕዝብን እያስተማረ፣ በሌላ በኩል ግን በደምና በጭካኔ የታሪክ መዝገብን ያቆሸሸ ባለ ሁለት ገጽታ ጭራቅ ነበር። በስተመጨረሻ ከመጠን በላይ መተማመኑና የገዛ ብዕሩ ለውርደቱ ምክንያት ሆኑ። የዛሬው የታሪክ ማዕዘናችን ይህንን ይመስል ነበር። በታሪክ ውስጥ የተደበቁ አስገራሚና ሰብአዊነትን የሚፈትኑ ወንጀሎችና ሚስጥራትን፣ እውነተኛ ታሪኮችን ይዘንላችሁ መቅረባችንን እንቀጥላለን። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ድረስ ቸር ያቆየን።